ዋጋቸው 8500 ብር ነው። ሰላም እንዴት ናችሁ የዩቲዩብ ቻናል ተከታታዮቻችን? ዛሬ ደግሞ እንደዚህ በአማረ ቀሚስ መጣናል። ዲቴይሉን አብረን እናያለን። ኢንጆይ ዘ ቪዲዮ። እንደምታዩት ቀሚሱ ጥልፍ በጥልፍ ነው ሙሉ ታችሁም ከስተመራችን ያዘዘችን ቀሚስ እጅጌውም እንደምታዩት ወራጅ ሆኖ ዙሪያው 4-5 አርብ ነው። ሙሉ ጥልፍ ቀሚስ ነው ማለት ነው። መነኑ ደብል መነን ሲሆን ከታች ያለውን ዲቴይል ነገር ደግሞ አብረን እናያለን። እንደምታዩት ከውስጥ ሁሌም ቢሆን በደብል መነንና ሁለት አይና መነን ነው የምንሰራ። ብዙ ጊዜ የጥልፍ ቀሚሶች ለከስተመሮቻችን ስንሰራ ደብል ሆኖ ሁለት አይናው ነው። በጣም ጠንካራና የሚያምር ጨርቅ ነው። ከኖርማሉ መነን ይልቅ ይሄ ሁለት አይናው መነን የተሻለ ነውና ደብል ሆኖ ሁለት አይና የሆነ መነን ነው። ከዛ በታች ደግሞ እንደተለመደው ሳተን ገበሮች እንጠቀማለን። ይሄ እንደምታዩት ሙሉ ጥልፍ ነው። አያምርም? በእጅ በሲንጀር የተጠለፈ ጥልፍ ነው። ሙሉ ዲቴል ስራው የሲንጀር ስራ ነው ማለት ነው። ይሄ እንደምታዩት ወራጁ ፓርትም ታቹ ዙሪያውን አንገቴ ላይ የምታዩት ነገር እጅጌው ጀርባው ደግሞ ሙሉ ነገሩ ጥልፍ ሆኖ በዳብል መነን የተሰራ ነው። ከስተመራችን እንደምትፈልገው ሆኖ አንገቱ 4 ማዕዘን ጀርባው ደግሞ እንደምታዩት ከፈት ያለ እንዲሆንላትና እጅጌው ደግሞ ልክ እንደዚህ አጭር እንዲሆንላት ፈልጋ ስለነበር ለከስተመራችን በምትፈልገው አይነት ዲዛይን እንደይሰርተንላታል። ፈርጥ ስላልፈለገች ነው እንጂ እዚህ ላይ ፈርጥ ሲኖረው ደግሞ የበለጠ በጣም ውብ ይሆናል ቀሚሱ። እናንተም ደግሞ በእጅጌ ሙሉ አንገቱ ሌላም ዲዛይን ጀርባው ክፍት ወይም ደግሞ ጀርባው ዝግ ከታች ደግሞ የተጨማሪ ዲዛይኖችን ፈርጦችን እንዲሁም ሌላ ተጨማሪ ነገር የምትፈልጉ ከሆነ በምትፈልጉት ዲዛይን እንዲጨመር የምትፈልጉትን ነገሮች በሙሉ ጨምረን አሳምረን አስውበን ልክ እንደዚህ ወራጅ ከፈለጋችሁ ወራጅ ካልሆነ እዚህ ጋር ወገብ ጋር የሚቀር ካልሆነ ደግሞ አንገት ከላይ ብቻ ሆኖ ይሰራላችኋል። ለክርስትናም ሆነ ለሽምግልና ለተለያዩ ፕሮግራሞች ለቤተሰብም በማች ማሰራት የምትፈልጉ ስልካችን ታች ላይ እናስቀምጣለን። እየደወላችሁ እዘዙ። አገር ውስጥም ውጭም ያላችሁ የምትፈልጉትን አይነት ልብስ ማዘዝ ትችላላችሁ። ካሉበት እንልካለን። ሙሉ እንትኑን እናንተ በምትፈልጉት ዲዛይን መቀየር እንችላለን። ደውሉልን። ይሄኛው ቀሚስ ደግሞ እንደምታዩት ነዶ አለው ከታች አንገቱና እጅጌው ጥልፍ ነው። ሙሉ ጥልፍ ነው። አንገቱም እጁም ከስተመራችን እንደምትፈልገው ነው። ታቹ ግን ጥለት ሆኖ የተሰራ ነው። በሽመና የሚሰራ ማለት ነው። ሙሉ አርቡ 4 አርብ ነው። በጣም ሰፊ ነው። ከስተመራችን ይሄ ልክ ከጡት ስር የሚባል አይነት ላስቲክ እንዲሆንላት ነው የፈለገች። እናንተ ወገብ ላይ መሆን ይችላል። ላስቲክ የሌለው ሽንሽን ማድረግ እንችላለን። እጅጌውን አጭር ማድረግ እንችላለን። አሁን እሷ እጅጌ ሙሉ ነው ዘና ያለ በቃ የባህል ቀሚስ ስታረጉ ሁሌም ዘና ብላችሁ የምታረጉት። እጅጌውም እንደምታዩት ነው። አንገቱ ነው ቪም ሆነ 4 ማዕዘን ሆኖ መሰራት ይችላል። ታቹ ደግሞ ደብል መነን ነው። ሁሌም ቢሆን የምንሰራው እኛ ነዶውን በደብል መነን ተሸፍኖ ነው የሚሰራው ማለት ነው። ከውስጥ በኩል ደብል መነን አለው። ይሄኛው ሁለት አይና መነን ነው የነዶ ፓርት። ከዛ እንደተለመደው ሳተን ገበር ደግሞ በውስጥ ይኖረዋል ማለት ነው። እንደዚህ በአማረ መልኩ ተሰርቷል። እናንተ የምትፈልጉትን አይነት ዲዛይን በምትፈልጉት አይነት ቀለም ከለር ቀይረን መስራት እንችላለን። እንደምታዩት ነጠላውም በጣም ትልቅ ነው። ለቤተክርስቲያን የሚሆን አይነት ነጠላ ነው። ረዘም ያለ አያምርም? ዘና ብላችሁ በደንብ እንትን ብላችሁ ቤተክርስቲያን ለብሳችሁት መሄድ የምትችሉት አይነት እንትን ነው። ለማስቀደስም ሆነ ለተለያዩ ነገሮች እንደዚህ ያማረ ነጠላ አለው የራሱ። እነዚህን ሆኖ የተለያዩ ከለርና ዲዛይን ያላቸው ሌሎች ልብሶች አሉ። አሳያችሁና በምትፈልጉት ዲዛይን እና በምትፈልጉት የጥልፍ አማራጭ መስራት እንችላለን ማለት ነው። አሁን ደግሞ ልክ እንደነዚህ አይነት ልብሶች የተሰሩባቸው ነዶች እያንዳንዱን አሳያችኋለሁ። የምትወዱት ወይም የፈለጋችሁትን ከለር ስክሪንሾት እያደረጋችሁ ትልኩልናላችሁ። እኛ ደግሞ በምትፈልጉት ዲዛይን እንሰራላችኋለን። ዲቴይሉን አብራችሁ ተከታተሉ። ይሄ ነዶ ከዚህኛው ነዶ ጋር በጣም ተመሳሳይ ነው። ሳይዙም ስፋቱም
ዲዛይናቸው ተመሳሳይ ነው። ከለርና አቀማመጣቸው የተለያየ ነው። ብዙ ጊዜ አረንጓዴና ሞር አረንጓዴ ከለር ለሚወድ ሰው በጣም ድምቅ ያለና ያሸበረቀ ልብስ ነው። ውስጥ ላይ ዶቃ ወይም ደግሞ በተለምዶ ሰማያዊ የምንለው ከለር አለው። አረንጓዴ በሰማያዊ ዲዛይን የወጣለት ነው። ሞር ግን አረንጓዴ ከለር ለሚወዱ ከስተመሮች የተሻለ አማራጭ ነው። በደንብ ፍክት ድምቅ ያደርጋቸዋል። እንደምታዩት አርቡም ሰፊ ነው። መነኑ ሁለት አይና ሆኖ ግን በደብል መነን ይሰራል ማለት ነው። እናንተ የምትፈልጉትን አይነት አንገት፣ እጅጌ ዲዛይን ደብል መነን ይሁን ወይ ሲንግል እንደፈለጋችሁት አይነት ዲዛይኖችን ትልክልናላችሁ። በዛ መሰረት መስራት እንችላለን። እነዚህ ከለሮች ብዙ ጊዜ ከብዙ አይነት የሰው ልጅ ከለሮች ጋር አብረው ይሄዳሉ። አረንጓዴ የምትወዱ ከስተመሮቻችን ኑና እናስውባችኋለን። ሁለተኛ ደግሞ ማሳያችሁ በጣም የሚያምር እና ቆንጆ የሆነ ከሴት ልጅ ከለር ጋር ይባላል በተለምዶ ፒንክ ከለር ከሴት ልጅ ምርጫ የመጀመሪያውና ግንባር ቀደሙ ነው። ዲዛይኑ ሳይዙ ከለበስኩትና መጀመሪያ ካሳየኋችሁ ከአረንጓዴው ልብስ ጋር ተመሳሳይ ሆኖ ነገር ግን ያላቸው የውስጥ ዲዛይን እና ከለራቸው የተለየ ልብስ ነው። መነኑ ጥራቱ ምናምን በጣም ኳሊቲ ያለው ልብሱ ነው። በፒንክ ከለር የበዛበት ልብስ ነው። ለእናቶችም ሆነ ለእናት ስጦታ ለመስጠትም ሆነ ለልደት፣ ለሽምግልና፣ ለተለያዩ ፕሮግራሞች ሽብርቅ ድምቅ የሚያደርግ ከለር ነው። እንደምታዩት አንገቱንም ሆነ እጅጌውን በምትፈልጉት አይነት ዲዛይን ሆኖ መነኑ ጥርት ያለ መነን ነው። ሁለት አይና መነን ነው። ከዛ ደግሞ ደብል መነን አድርገን በውስጥ እንደተለመደው ሳተን ገበር ይኖረዋል። አንገትና እጅዬ በእናንተ ምርጫ ሆኖ በፈለጋችሁት አይነት አማራጭ ሰርተን ካላችሁበት እንልካለን። ሀገር ውስጥም ከሆናችሁ እስካላችሁበት ድረስ እንልክላችኋለን። ሁለተኛ ብዬ ያስቀመጥኩት ልብስ ይሄ ነው። ወደ ሶስተኛው ልብስ ስንሄድ ደግሞ ብዙ ጊዜ ለእናቶች ስጦታ ለመስጠት ብዙ ጊዜ እናቶች ደመቅ ያለ ከለር ስለማይወዱ የሆነ ፍዝዝ ያለ ነገርና ግሬስ ያለው ነገር ስለሚወዱ ለእናቶች ስጦታ ለመስጠት ብዙ ከስተመሮች ይህንን ልብስ ምርጫቸው ያደርጋሉ፣ ይልኩልኛል። ለማዘር ሰርተሽ ላኪልን ምናምን ይሉኛል። እና ይሄ የምታዩት ደግሞ ደረጃ የሌለው ለእናት የሚሆን ቀለል ያለ ሆኖ ለተለያዩ ፕሮግራሞች ለሽምግልናም ሊሆን ይችላል፣ ለምርቃን፣ ለክርስትና፣ ለተለያየ ፕሮግራም ድምቅ ብሎ የሚሰራላችሁ ነው። ከለራቸው እንደምታያቸው ሻይን አለው። ብዙ አይነት ሻይን ከለር አለው። ሰማያዊ ያለው፣ ወይነ ጠጅ፣ እንዲሁም መደቡ የራሱ የሆነ ክር አለው። ይህን የመሰለ ልብስ በደብል መነን ሆኖ ነጠላውን በጣም ትልቅ ነጠላ ነው። መነኑ ሁለት አይና መነን ነው። ደብል መነን ሆኖ በምትፈልጉት አንገት ዲዛይን፣ በምትፈልጉት እጅዬ ስፋት፣ ወገብ ላስቲክ ይኖረው ላስቲክ አይኖረው በምትፈልጉት ለእናታችሁም ሆነ ለእናንተ ለተለያየ ፕሮግራማችሁ የሚሆን ልብስ። በአራተኛ ደረጃ ደግሞ የማቀርብላችሁ ልብስ ይህንን ይመስላል። በጣም ድምቅ ያለ ለተለያዩ ፕሮግራሞች የሚሆን ፍክት ያለ በቃ የራሱ ያለው የተሰጠው ከለር አገባቡ ራሱ ልብሱን በደንብ ፍክት ያለ እንዲሆንና ለሰው በጣም ውብ ሆኖ እንዲታይ አድርጎታል። ቀለል ያለ ሆኖ ነገር ግን ሲለበስ ሲሰራ ከነጠላው ጋር ሲደረግ በደንብ የሚያደምቅ በቃ ቀለል ያለ ሆኖ ድምቅ ያለ ልብስ ነው። እንደምታዩት ስፋቱ ከለበስኩት እንትን ጋር ተመሳሳይ ነው። አራት አርብ ሆኖ በሁለት አይና መነን ነው። እኛ ሁሌ እንደምናደርገው በደብል መነን ነው የምንሰራ። ስፋቱ ከለበስኩት ልብስ ቅድም ቪዲዮ ካሳየኋችሁ ጋር ተመሳሳይ ሆኖ የራሱ ከለር ኮምቢኔሽን ያለው ሲሆን ከለሮቹ በጣም እንዲያምር አድርገውታል ልብሱን። እስኪ እዩት፣ በጣም አያምርም? እና እንደምትፈልጉት አይነት ዲዛይን ሆኖ አንገትም እጅጌም በምትፈልጉት ዲዛይን ተሰርቶ ካላችሁበት እንልክላችኋለን። ስክሪንሾት እያደረጋችሁ ወደዳችሁትን ላኩልን። የምትፈልጉትን አይነት ልብስ ሰርተን ካሉበት እንልካለን። ይሄኛው ደግሞ በአምስተኛ ደረጃ ማስቀምጠውና ግን ለኔ በቃ እንዴት ብዬ ላስረዳችሁ በጣም ከምወዳቸው ጥለቶች ልብሶች ከሰራዋቸው ሁሉ ልብሶች በጣም የምወደው ከለር ነው። ብዙ ጊዜ ሴቶች ደማቅ ከለርም ሆነ ፈዘዝ ያለው ነው፣ ግን እንደዚህ የሚያምር ልብስ ደግሞ እንወዳለን እና እንደምታዩት ይሄ ጥለት እንዴት ብዬ ላስረዳችሁ በጣም በቃ ውበትን የሚያላብስ ለምርቃንም ሆነ ለሽምግልና ለተለያዩ ፕሮግራሞች ተሰርቷል።
በጣም ወደውት ከስተምሮች አመስግነውት የሚወስዱት ልብስ ነው። የራሱ የጥለቱ ከለር የበለጠ ልብሱን እንዲያሳምረው ያደረገው የጥለቱ ከለር ነው። እንደምታዩት በጣም ውብ ሆኖ የተሰራ ጥለት ነው። እናንተም ደግሞ እንደምትፈልጉት አድርጋችሁ በደብል መነኑ ነው በምትፈልጉት ዲዛይን አማራጭ አንገታቸውም እጅጌ ወገቡ ላስቲክ ያለውም ሆነ የሌለው ሆኖ ለእናንተም ሆነ ለእናታችሁ ለእህታችሁ ሰርፕራይዝ ማድረግ ብትፈልጉ ሰርተን ካላችሁበት እንልካለን። መነኑ እንደምታዩት ሁለት አይና መነን ነው። በደብል መነን ሆኖ አርቡ በጣም ሰፊ ሆኖ 4 አርብ ናቸው እና እያሳመረን እየሰራን እንልክላችኋለን። የወደዳችሁትን ስክሪንሾት እያደረጋችሁ መላክ እንዳትረሱ። ደረጃ የተቀመጠው ልብስ ይሄንን ይመስላል። ወጣ ከነዚህኞቹ ወጣ ያለ ደረጃ ሆኖ ግን ቀለል ያለ ደረጃ የሚያምር ደረጃ ማለት ከታች ብቻ የሆነ ደረጃ ነው። 2 ደረጃ ናቸው። በተለምዶ ደረጃዎች 3 ነው የሚሆኑት። ይሄኛው በአዲስ የመጣው ልብስ ግን 2 ደረጃ ነው። በጣም የሚያምር ልብስ ነው። ከለራቸው ያላቸው የነዶቹ ከለር የገቡበት አገባባቸው ምናምን በጣም ነው የሚያምረው። እንደምታዩት እንደዚህ ላሳያችሁ። በቃ ይሄ ቀሚሱ ሙሉ ይሄ ነው። 2 ደረጃ ነው። መሀል ላይ መስቀልም ሆነ የተለያየ ነገር እንዲጠለፍላችሁ ከፈለጋችሁ ማስገባት እንችላለን። ከዛ ውጭ ግን በደብል መነን ሆኖ ሳተንገበረ ኑሮት ነጠላው እንደዚህ ትልቅ ሆኖ በምትፈልጉት የዲዛይን አማራጭ ሰርተን እንልክላችኋለን። የወደዳችኋቸውን ስክሪንሾት እያደረጋችሁ ላኩልን። አሁን ያሳየኋችሁን ነዶዎች መረጣችሁትን ዲዛይን መረጣችሁትን ከለር ስክሪንሾት እያደረጋችሁ ታች ባለው ስልክ ላኩልን። ሁሉም ተመሳሳይ ዋጋ ነው ያላቸው። እስካሁን ያያችኋቸው ነዶ በደብል መነን ሆነው በምትፈልጉት ዲዛይን ተሰርተው ዋጋቸው 8500 ብር ነው። እየደወላችሁ እዘዙ። እናመሰግናለን ስለምትከታተሉን። ሰብስክራይብ ማድረግ እንዳይረሳ። ባይ